አንድ ለትግራይ ኃይሎች ክሬዲት ሊሰጣቸው የሚገባና በግልጽ መታወቅ ያለበት መጥፎ በሆኑ ጊዜ ባስቸገሩን ጊዜ እስካሁን ባለችው ሰዓት ድረስ ታግለናቸዋል መሳይ ምንም ጥያቄ የለውም አይደለም ፋቶችን ነገር ግን ያን ባላቸው ጊዜ አማራን አብረን እንውጋው ሲላቸው አንፈልግም ብለውታል አማራን አብይ መውጋቱ እርግጥ ነው አይደለም ግን አማራን በመውጋት ረገድ የትግራይ ኃይሎች አልተባበሩት ያ የሆነው የትግራይ ኃይሎች ጊዜያዊ ቅሬታ ስለሌላቸው አይደለም ያብይ ትናንት ከመሃላቸው የወጣ ኩታራ መጫወቻ ሆነው ከአማራ ህዝብ ጋር በዘላቂው መጣላት እንደሌለባቸው ትምህርት ስለወሰዱ ነው ለዚህ ዕውቅና መስጠት ያስፈልጋል በሌላው ግን ደግሞ በተግባር ያየነው በኤርትራ ላይ ጦርነት ለማወጅ ጧት ማታ ያለ መታከት እያወራ እንደሆነ አይተነዋል አይደል በኤርትራና በትግራይ በኩል ያለውን ቁስል ተጠቅሞ ኤርትራን ለመውረር እንደፈለገ ወታደሮቹም እሱም ፖለቲከኞችም የፌስቡክ እና የሶሻል ሚዲያ መንጋው 30 ጊዜ ሲያወራ ኑሯል የትግራይ ኃይሎች በኤርትራ ምንም ቁስል ቢኖርና ጉዛዊ ግጭት ቢኖርም በዘለቄታው ጦርነት ውስጥ አንገባም ብለው ዞር በል ብለውታል ስለዚህ ለሁሉም እንቢ ሲሉት መጨረሻ ላይ ደግሞ አሁን አማራንም በወደብ በመናምን አነሳስቶ ደግሞ ከኤርትራ ጋር ሊያጣላ ፈለገ ሞኝ ይህን ፈልግ ብለውታል ስለዚህ የሚያሳይህ በቀጠናው ያሉ የፖለቲካ ኃይሎች በስለት እየመጣ እንደሆነ አይተናል በኦሮሚያን በኩል ያለውን ኃይል ኦሮሞን መደበቂያ አድርጎ ሊኖር የነበረውን ነገር ሁሉ እነታየ ደንዳ ትልቅ መስዋዕትነት ከፍለው ደመጣጭና በሰው ደም የምትቀልድ አረመኔ መሆንን ተረድተናል ብለው ወጥተዋል ሌሎችም የኦሮሚያ የፖለቲካ ኃይሎች ሆኑ በአደባባይ ይወጡ የአብይ መንግስት እስካለ ድረስ ኦሮሞን መደበቂያ አድርጎ አጠቃላይ ሀገራችንንም ሆነ የኦሮሞን ህዝብ ጥቃት ላይ ሊጥል ስለሆነ ከዚህ ውስጥ የለንበትም ብለው በአደባባይ መናገር ጀምረዋል ይሄንንም ደግሞ ዋና መኖሪያ አድርጎ ስንጥቅ እንደሚያደርግ ኦኤልኤ ቅርብ ጊዜ ወጥቶ መግለጫ ሰጥቶበታል 3 የብልጽግና መኖሪያዎች ብሎ ስለዚህ በአጠቃላይ ኃይሎች ሁሉ እየተባበሩ ስለመጡ ይሄ ደግሞ የሚያሳየን ኢትዮጵያውያን ስጋት ሳይኖርባቸው የነዚህ የፖለቲካ ኃይሎችን ትብብርና ጸረ አብይ እንቅስቃሴ ሁሉ በሙሉ ልቡ መደገፍ ብቻ ነው ያለበት ሌላ ምርጫ የለውም በአብይ ምን እንደኖረብን አይተናል ሰው በጅምላ ሲቀበል አላየሁም አልሰማሁም ቤተክርስቲያን በአደባባይ ሲቃጠል አላየሁም አልሰማሁም ከዛ ይልቅ የፕሪቶሪያን ስምምነት ሁሉ ተቃጥቻለሁ አለና ትግራይን ሸምቅቆ ለመኖርና እንደውም የፕሪቶሪያ ስምምነት ፕሪቶሪያን የማያውቁ ሰዎች ሁሉ ማላገጫ አረጉት ፕሪቶሪያ የተፈራረሙ ሰዎች ጻድቃንም ጌታቸው ምን የጋና ያሉ ስለዚህ ፕሪቶሪያ አትበሉ ብሎ በፕሪቶሪያ የተስማማውን ሁሉ ህዋትንም ተግባሩ እንዲፈጽም ምንም ሳይጠይቅ እሱም ሆን ብሎ በግጭት ውስጥና በውጥረት ውስጥ ለመኖር ብሎ ያደረገው ነገር የፕሪቶሪያን ስምምነት ሁሉ እንዳይፈጸም ያደረገው አብይ መሆኑን ነው ይሄንን ደግሞ በተግባር ሌላ ምንም ማረጋገጫ ያስፈልግም ፕሪቶሪያ ላይ የተፈራረሙት ሰዎች በሙሉ አዲስ አበባ ናቸው ከኔጋ ናቸው ስለዚህ ፕሪቶሪያ የሚባል ነገር የለም ብሎ የፕሪቶሪያን ስምምነት ሁሉ በአደባባይ የጣሰውና ወደፊት ለሚፈጠረው ግጭት ሁሉ ተጠያቂው አብይ መሆኑን ማወቅና ትናንሽ ጊዜያዊ የሆኑ ነገሮችን ሁሉ መርሳት ያስፈልጋል ይሄ የሚያደርገውን ፕሮፓጋንዳ 2 አመት ሙሉ የተሰራና የታገልነው ነገር ነው ስለዚህ በምንም አይነት ይሄ ህዋት ሊመጣብህ ነው ፋኖ የግብጽና የሻቢያ ተላላኪ ሆኗል ምናምን የሚል ይሄ የደረቀ ፕሮፓጋንዳ አብይ ለግብጽም ይሁን ለሻቢያም ይሁን ለህዋትም ይሁን ያልሰጠው ነገር ምንም ነገር ስለሌለና በሱ ውስጥ የሚጠቀም ነገር እንደሌለ በግልጽና በተግባር ስላየን ጸረ አብይ የሚደረገውን ትግል ሁሉ በሙሉ ልብ መደገፍና ከትናንሽ ጊዜያዊ ስሜት የሚያነሳሱ ስሜት ቀስቃሽ የሆኑ ነገሮች ሁሉ ርቆ ህዝቡ አይኑን ጸረ አገዛዝ ትግል ላይ ማተኮር አለበት ይሄ ደግሞ የሚዲያ አካላትን እናንተን ሁሉ እኛንም የሚጨምር ነገር ይሆናል ብዬ አስባለሁ መሳይ ኢንጂነር ይልቃል